ሳምሶን ታደሰ በአዲስ ፍቅረኛ ሲንበሸብሽ ዳግማዊት ፀሐዬ ግን ያለፈው ስህተቴ ነው እያለች ይቅርታ እየጠየቀች ነው። እንደውም በአደባባይ ይቅርታ በጠይቅ ሲበቃ ይበቃል ብሎ ከትዳሩ የወጣው ሳምሶን እንዴት በአጭር ጊዜ ውስጥ ለሌላ ጋብቻ ተዘጋጀ? ለመሆኑ ፈጣሪ ሰጠኝ ካሳ ናት የሚላት አዲሱ ፍቅረኛው ማን ናት? በሳምሶን በኤደን አይሸሹምና በቲክቶከሩ አንድብር መካከል ስላለው የተሰነካከለ ወሬ እውነቱን አሁን እናጋልጣለን። እስከ ቪዲዮ መጨረሻ አብራችሁን በመቆየት ከላይክና ሼር ጋር አብረን እንሻገር። መካስ የሚለው ቃል ትርጓሜ አሁን ነው የገባኝ እያለ ይገኛል ሳምሶን ታደሰ ቤቢ። ድምፃዊት ዳግማዊት ፀሐዬ ደግሞ አሁንም ቢሆን ሳምሶን ታደሰ ቤቢን በነገር መጎሸሟን አላቆመችም። ከወራቶች ቀደም ብላ ቅዳሜን ከሰዓት የሻይ ሰዓት ላይ የጽጌን ሻይ እየተጎነጨች ከዮናስ ከበደና ጽጌ ጋር ባደረገችው ቃለ መጠይቅ መጨረሻ ላይ ምስጋና አለሽ ወይ ተብላ ስትጠየቅ ከምስጋናው ይልቅ ይቅርታ መጠየቅ የምፈልጋቸው ሰዎች አሉ፣ እነሱም ቤተሰቦቼ ናቸው። ከዓመታቶች ቀደም ብለው ተያይሆንም እያሉኝ እየመከሩኝ ቃላቸውን አልሰማም በማለት ስሜቴን ተከትዬ በሄድኩበት ጉዳይ ቤተሰቦቼን አስከፍቻቸዋለሁ። ለዚህም አጥብቄ ይቅርታ ጠይቃለሁ። ማድረግ የሌለብኝን ነገር ነው ያደረኩት። በዛም ምክንያት ብዙ ነገሮችን አጥቻለሁ በማለት ከሳምሶን ታደሰ ጋር የነበራትን ግንኙነት በአሽሙር ተናግረው አልፋለች። 3 ልጆችን አፍርተው ከ10 ዓመታት በላይ በትዳር ያለፉት አብረው በነበሩበት ወቅት ትዳር እንደ ሁለቱ ነው እንጂ ያስባሉት ጥንዶች ከተለያዩ በኋላ ግን ብዙ ገመናቸው ለአደባባይ እየተሰጣ ተመልክተን አጀብ ብለናል። ልጅ ወልዶ ትዳር መበተን ለወንድ ልጅ ብዙም አስቸጋሪ ላይሆን ይችላል። ለሴት ልጅ ግን ሲንግል ማም የሚለው መጠሪያ ትይዝና ሕይወቷ ይከብዳል። ይሄው ሳምሶን በይፋ ከዳጊ ጋር ከተለያየ ከዓመት ከምናምን በኋላ ወደ ሌላ ትዳር ለመግባት ብዙ ሳይቸገር እየተመለከትነው ነው። ከአዲሱ ፍቅረኛውም ጋር ሸብረብ ለማለት ዝግጅቱን እያጠናቀቀ እንደሚገኝ ሰምተናል። ዳጊ ግን 3 ልጆችን በማሳደግ ላይ ትገኛለች። በእርግጥ ከኢኮኖሚ አንጻር እሱም ቢሆን ለልጆቹ ድጋፍ ማድረጉ የማይቀር እውነት ቢሆንም ዳጊም ሆነ ልጆቹ የኢኮኖሚ ችግር የማይገጥማቸው እንደሆነ የተረጋገጠ እውነት ቢሆንም ለሳምሶን የቀለለው አዲስ የፍቅርም ሆነ የትዳር ጅማሪ ለዳግማዊት ፀሐዬም እንደማይቀልሙን ነው። ለመሆኑ 3 ልጆችን እያሳደገች ያለችን ሴት የትኛው ወንድ ልጆችሽን እንደ ልጆች አሳድጋለሁ ብሎ ያገባል? ከልጅ በኋላ ትዳርን መፍታት ለሴቷ ብዙ መስዋዕትነት መክፈል፣ ብዙ መታመምን ይሰጣል። ታዲያ ዳግማዊት ፀሐዬም ከተለያየች በኋላ አልተጎዳውም፣ አሁን እንደውም በጣም ደህና ነኝ ለማለት የፈለገች ይመስል በየዕለቱ ሶሻል ሚዲያውን በፖስቶች ታጨናንቀዋለች። የምትለጥፋቸው ምስሎች በሙሉ በከፍታ እየበረረች እንደሆነ የሚገልጹ ናቸው። ኤዥያ፣ አውሮፓ፣ ካናዳ እና አሜሪካን እየዞረች አፍሪካንም እያካለለች ትገኛለች። የስነ ልቦና ባለሙያዎች ይህን አይነት ድርጊት ዲኒያ ብለው ሲጠሩት በሕይወታችን የተፈጠሩ የማንፈልጋቸውን ነገሮች ለመርሳት በሌላ ነገሮች መጠመድ ሲሆን ይህ ችግሩን ከስር መሰረቱ ሳይፈቱ የማለፍ ነገር በኋላ ላይ ለድብርትና ለጭንቀት እንደሚያጋልጥ ባለሙያዎች ይናገራሉ። ምናልባትም ዳግማዊት ፀሐዬ ላይ ያለው እውነት ይሄ ሊሆን ይችላል። ከእውነተኛ ስሜቷ ለመሸሽ የምታደርገው ጥረት። ሳምሶን በተፈጥሮ ከመለያየታቸው በፊትም ሆነ በኋላ ሶሻል ሚዲያ ላይ ብዙ የሚታይ ሰው አይደለም። ወንድ ልጅ ነውና በየአደባባዩም የልብ ስብራትና ድክመቱን ሊያሳይ አይችልም። ነገር ግን አንድ የሰይፉ ሾው ላይ ቀርቦ ስሜታዊ የሆኑ ንግግሮቹ መቼም የማይረሱና ሳምሶን እንደዚህ ይናገራል ወይ ማስባሉ የሚዘነጋ አይደለም። በትዳር ብዙ ተፈትኛለሁ፣ ሲበቃ ይበቃል እያለ በመንገሽገሽ ሲናገር የነበረው ሳምሶን ታደሰ ቤቢ በየትኛው ፍጥነት ልቡ አገግሞና ያለፈውን የትዳር ትራማ ረስቶ በሞቀ ፍቅር ውስጥ ወደቀ? ለጋብቻ ራሱን እንዴት ዝግጁ አደረገ የሚያስብል ጥያቄ ተነስቶበታል። አንዳንዶች የለም ሳምሶን ከዳጊ ጋር በይፋ ሳይለያይ አብሯት የነበረችው የፍቅር አጋሩ ነች በማለት ይናገራሉ። ሳምሶን ደግሞ ይሄ ንግግር ውሸት ነው በማለት አጣጥሎታል፣ ያውም በልጆቹ በመማል። ብቻ በፊትም ሆነ በኋላ ሳምሶን 3 ልጆችን ካፈራበት ትዳር ውስጥ ከወጣ ከ1 ዓመት ከምናምን በኋላ ወደ አዲስ ትዳር ለመግባት በመንደርደር ላይ ይገኛል። ከሰሞኑ ነገሮች ሁሉ መደባበቅ ይበቃቸዋል በማለት አዲሱ ፍቅረኛው ጋር የሚያሳልፋቸውን ውብ ጊዜያቶች፣ የሻማ ምሽቶችም ሆኑ ከከተማ የወጡ ተዝናኖቶች በሶሻል ሚዲያ እየተጋራ ናቸው እንገኛለን። ሳምሶንም ይችን ሴት ከልቡ እንዳፈቀራትና ከእሷ ጋር ቀሪ ዕድሜውን መኖር እንደሚፈልግ ፈጣሪ ሊክሰው እሷን እንደሰጠው እንደሚያምንም ሰምተን አጀብ ብለናል። ይች ሴት ማለት ኑሮዋን በአሜሪካ አድርጋ የነበረችው እንስት እንደሆነችም ሹክ ብለውናል። ትዳርን ሌላ ትዳር ያነሷልና የሰሞኑ መነጋገሪያ የሆኑት ተወዳጁ ኤደን አይሸሹምና የቲክቶከሩ አንድብር ጉዳይ እናንሰው። የመጀመሪያ ስራዋን ናፍቆት በሚል የቴሌቪዥን ተከታታይ ድራማ ያደረገችው ኤደን አይሸሹም የበኩር ልጇ የሆነው እያልኩ ፈራተባ ነጠላ ዜማዋ ደግሞ በኢትዮጵያውያን ልብ ውስጥ በቀላሉ እንድትታወቅ አድርጓታል። ይህ መወደዷ ሰይፉ ሾው ላይ እንግዳ ሆኖ አቀረባት። አስተዳደጓንና መሰል የተለመዱ የሰይፉ ጨዋታዎችን ከተጨዋወተች በኋላ ሰይፉ ሾው ላይ ቀርቦ ሳይጠየቁ ከመድረክ የማይወርዱበት ጥያቄ ተነሳላት። የፍቅር ጉዳይ። ልቧ በፍቅር እንደተጎዳና እጅግ በጣም አሳዛኝ ስሜቶችን እንዳለፈች ፍቅረኛዋን አጥብቃ ታፈቅረው እንደነበርና መጨረሻው አለማማሩ እሷን በብዙ ሰብሯት እንደነበር የተናገረችው ኤደን ሙዚቃውም ተወዳጅ የሆነበት ምክንያት ትክክለኛ ህይወቴን ስለጻፍኩት ይመስለኛል በማለት
የልቧን ስብራትና ያለፈችበትን የፍቅር ታሪክ ተናግራ የብዙሃኖችን ከንፈር አስመጥጣለች። ማን አባቱ ነው ይችን የመሰለች የተረጋጋች ቆንጆና ትሁት አልፈልግም ብሎ የገፋት በማለት የማይታወቀውን የኤደን ኤክስ የስድብ ውርጅብኝ ያወረዱበት ጥቂቶች አልነበሩ። ሰይፉ የፍቅርና የትዳር ጉዳይን አጥብቆ መጠየቅ ይወዳልና ያለፈ የፍቅር ታሪኳን ሰምቶ በማዘን አላለፋትም። አስከትሎም ጠየቃት። አሁንስ እንዴት ነው? ሲንግል ነሽ ወይስ መስፈርትሽ ምንድን ነው? የሚል ጥያቄ አቀረበላት። በዚህ ጥያቄ መልሷ የብዙ ኢትዮጵያውያን ወንድን ልብ አሸነፈች። አረን ያለሁ ባዩም በዛ። ኤደን ለጥያቄው መልስ ስትሰጥ ባሌ እንደዚህ አይነት ሰው ይሁን ከማለቴ በፊት እኔ ራሴ ሚስት መሆን እችላለሁ ወይ? ለሚስትነት ብቁ ነኝ ወይ ብዬ ጠይቃለሁ። ሳገባ የባሌን ጎደሎ የምሞላ ሚስት ለባሏ ዘውድ ናት የተባለላትን ሴት ሁኜ ለባሌ ዘውድ መሆን የምችል ሴት መሆን እፈልጋለሁ። ባሌ በእኔ ላይ ምቾትና ሰላም የሚሰማው ሰው እንዲሆን እመኛለሁ እያለች በአብዛኞቹ ሴቶች የተለመደውን የባል መስፈርት ሳታነሳ ራሷ ላይ ኃላፊነቶችንና መስፈርቶችን ደርድራ ስታብራራው የዘመኔው አዳም አንቺን አይደል እንደ የምፈልገው በማለት ተንሰፍስፎላታል። ቲክቶከሩ አንድብር ሲንግል ዳድ ነው። ካሁን በፊትም ጋብቻን የመሰረተና በትዳር ለመኖር ሙከራ አድርጎ ያልተሳካለት ወጣት በቲክቶክ መንደር የራሱን ቀለም ይዞ የመጣና ለብዙ ጊዜ ትክክለኛ ፊቱን ሳያሳይ ማህበራዊ ሂሶችን በተለየ በቀልድ እያዋዘ የሚናገር ለብዙዎች ሳቅን መጫር የቻለ ከዛም ዘለል ሲል የብዙ ሰዎችን ዝምታ በድፍረት ሲናገር የነበረ ሰው ነው። በዚህም ብዙ ዛቻዎች ይደርሱበት እንደነበረ ተናግሯል። ታዲያ ከፍተኛ ብር ለማስታወቂያ ተከፍሎት ፊቱን ካሳየ በኋላ ከመልኩ ጋር በተያያዘ እንደገና መነጋገሪያ የነበረው ወጣት ቲክቶከር ነው። ብዙ አርቲስቶች የፍቅር ጥያቄ እንዳቀረቡለትና እሱ ግን አልፈልግም ብሎ ምላሽ እንደሰጣቸው የሚናገረው አንድብር ከአርቲስቶች መካከል ኤደንን ግን አይሆንም ለማለት የደፈረ አይመስልም እየተባለ ነው። ሰሞኑን ከወጣው የሰርግ ፎቶ ፖስት ጋር በተገናኘ እኛ ግን ጉዳዩን ውሸት ነው እንላለን። ይህንን የምንለው በበሬ ወለድ ግምት ሳይሆን ምስሎችን በመገጣጠም ነው። አንድብርና ተዋናይት ማርታ ጎይቶም ቀደም ብለው መታየት ቪዲዮዎችን መፖስትና ፍቅር ያጫውታቸው ጀመረ። ሙዚቃዎችን መገባበዝ ከዛም አልፈው ኮመንት መደራረግ ጀመሩ። ሰው ትኩረት ሲሰጣቸውና ስለ እነሱ ማውራት ሲጀመር እዛው ላይ ኤደንና አንድብር በቅርብ ሊሞሸሩ እንደሆነ የሚገልጽ ቪዲዮዎችንና ምስሎችን ከሙዚቃዎች ጋር እያቀናበሩ መልቀቅ ጀመሩ። እነዚህ ሶስቱ አንድብር፣ ኤደንና ማርታ ጎይቶም በጋራ ስራ ሰርተዋል። ስራቸውን ለማስተዋወቅ ቅድሚያ የህዝብን ሐሳብ ትኩረት ወደ እነሱ ማድረግ ስለፈለጉ የተጠቀሙት የማርኬቲንግ ኮንሴፕት ነው። ይህ ደግሞ በደንብ እየተሳካላቸው እንደሆነ ተመልክተናል። ሐቁ ግን በአንድብርና ኤደን መካከል የፍቅርም ሆነ የጋብቻ ታሪክ አለመኖሩ ነው። ውድ የቻናላችን ተከታዮች የሳምሶን ታደሰ ጋብቻው በፈረሰ ከዓመት ከምናምን ውስጥ ወደ አዲስ የትዳር ለመግባት ጉዞ መጀመሩን እንዴት ታዩታላችሁ? እውነሱ እንደሚለው ከፈጣሪ የተሰጠው ካሳ ነች ወይ? እኛ ግን ትዳሩ የተባረከ እንዲሆንለት እንደ መጀመሪያ ትዳሩ በአመታት ልዩነት ውስጥ እንዳይፈርስ እንመኝለታለን። አበቃን። ሐሳብ አስተያየታችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።